ውዳሴ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዘወትር ውዳሴ አምላክ። ከቁጣ የራቅ ይቅርታ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ሥልጣን ሰጠኸን። ስለዚህ እናከብር ዘንድ ክቡር ስምህን እናመሰግን ዘንድ ታግሰኸን ስለምትሠራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና፣ ኋላ ግን በአንድ ልጅ በጌታችን በኢየሱስ ክርስቶስ መታየት ጎበኘህን። ካለመኖር ወደ መኖር የፈጠርከን አንተ ነህ። አባታችንም ጌታችንም አንተ ነህ። ችግረኛ የምሆን እኔስ ከፊትህ ልናገር አይገባኝም። ከኃጥአን የምበልጥ ኃጥእ ነኝና ክብርት ሕግህንም ያረከስኩኝ ነኝና ከኃጢአቴ ትዕግሥትህን ስላበዛህልኝ አመሰግንሃለሁ። በፈቃድህ ቸል ብለህ እስካሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባሁ ነኝ፣ ስለ ኃጢአቴም ለሥቃይና ከፊትህ ለመውደቅ። ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁ። መጠን ለሌላት ለትዕግሥትህና ለጌትነትህ የሚገባ ምስጋናን አመሰግን ዘንድ ሥልጣን የሌለኝ የተናቅሁ ጎስቋላም ብሆን የኔን የባሪያህን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅር ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል። አሜን። በእውነቱ አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በል። ወንድሜ ሰውነትህን ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽው በምትሄጂ ሥራ ዛሬ ለምን ደስ ይልሻል? እሱም በማየት ጥቂት ዘመን ተድላ ደስታ የምታደርግበት ኋላ ብዙ ዘመን በምታጭው የቀደመ ሥራሽን ወቂ። የሠራሽው ሥራ ምንም እንደሆነ አስቢ። ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽን ከማን ጋር ፈጸምሽው? ከጌታ ጋራ ነው ወይስ ከሰይጣን ጋራ ነው? ደክመሽ የሠራሽውንስ የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽ ማንን ደስ አሰኘሽ? ጌታን ነው ወይስ ሰይጣንን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማይ አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግሥተ ሰማይ ብለሽ ነው። ደስ ብሎሽ ታገኘው ዘንድ አኳኋኑስ ምንድን ነው? ነፍስሽ ከሥጋሽ በተለየሽ ጊዜ በመንግሥተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በማናቸውስ ማዕረግ ተቃጠሩሽ? በባለ 30 ነው? በባለ 60 ነው? ወይስ በባለ 100 ነው? ነፍስሽ ከሥጋሽ በምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው ወይስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማናቸውም ቦታ እንደሆነ ወቂ። መንግሥተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞ ጭሬት የሚያፈራ እርሻሽን ያረስሽ ብቶኚ፣ ማለትም በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ እየተቆረቆርሽ አልቅሽ ለምኚ። ከቁርባን ከመሥዋዕት ይልቅ በእሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽም በእንባ ጠቢው። መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ዘንድ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀስሽ ለምኝልኝ። በለቅሶ ዜማ ማርያምንና ማርታን ጥሪያቸው፣ ማለትም አብነት አድርጋቸው፣ የለቅሶ ባለቤቶች ናቸውና። ለአልዓዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽ ዘንድ ለምኚ። ራርቶ ለብዙ ሰዎች ወዳለቀሰ ወደ ጌታ
ራርቶ ብዙ ልቅሶን ወደሚሰጥ ጌታ ለምኚ። ምርር ብዬ ያለቀስኩት እምባዬን ተቀበልልኝ እያልሽ ወደ እሱ አልቅሺ። በምልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአት ያድነኝ፣ ከመከራ አድነኝ። ደሜም በደምህ አንጻው ብለሽ ለምኚ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋሃድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተህ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘረጋ ሥጋህ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቡናዬን ወደ አንተ ይስቀለው። ወደ ፋያታዊ ዘየማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። እምክመ ተላልኩ እምድር እስብህ ኩሉ ሀቤ ብለህ በማይታበል ቃልህ እንደተናገርክ በመስቀል የተቸነከሩ እጆችህ ከኃጢአት ከፍ ከፍ ያድርጉኝ። ርኩሳን አይሁድ ትፍ ያሉበት ፊትህ ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለ ሳለህ አባ መሐፅን ነፍሴ ውስተ ዴከ ብለህ የለይሃት ነፍስህ በቸርነት መርታ አንተ ወዳለህበት ታደርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቡና የለኝምና፣ ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱባት ንስሐ ሐዘን የለኝም። እኒያ ንስሐ ገብተው የሠሩትን ሥራ አልሠራሁም። ጌታዬ ሆይ ኃጢአትን የሚያስተሰርይ እምባ የለኝም። የዚህን ዓለም ሥራ በማሰብ ልቡናዬ ደከመ። ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቡናዬ ተባረደ። አንተን ወዶ በሚያፈሰው እምባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታ እግዚአብሔር ሆይ አንተ ግን ራርተህ ፈጽሞ መመለስን ስጠኝ። በፍጹም ልቡናዬ አንተን ለመሻት እወጣ ዘንድ ያዘነ ልቡናን ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጣዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነት ስጠኝ። ዘመን የሌለው ልደትን፣ አካልን ዘማ አካል፣ ባሕሪን ዘም ባሕሪ የወለደ አባት አንተን መምሰልን ያጸናብኝ ያሳድርብኝ ዘንድ ከክብር ወገን ስጠኝ። ጣልኩህ አንተ ግን አትጣለኝ። ከከበረ ሕግህ ወጣው ከፊትህ ተለየው። አንተም እኔን ለመፈለግ ውጣ፣ እንደ ገባ ይውጣ፣ እንደ ወጣ ይቅር አትበለኝ። ምእመናን ወዳሉበት ወደ መንግሥተ ሰማያት አግባኝ። ከመንጋ በጎች ከተመረጡ ከጻድቃን ጋር እንድቈጠር አድርገኝ። ንጹሕ ልቡናን ላግኛት የሚል ንጹሕ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ምስጢርህም መግበኝ። ካንተ የተገኘው ምስጢር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ሥቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገለጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሆነን ያገኘን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመው ዓለም ሰውን በመውደዱ አሜን። በእውነት ኦ እግዚእ ወአምላኬ ኢየሱስ ክርስቶስ የምሕረት መገኛ ማቴ የራቀ ትዕግሥት የቀረበ ቸርነቴ የበዛ ሕይወቴን ጠብቅ ኃጢአቴን ይቅር በል አሜን። ጸሎተ ምናሴ። አቤቱ ዓለምን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብም የጻድቃን የዘራቸውም ሁሉ ሰማይና ምድርን ከዓለማቸውም ሁሉ ጋር የሠራህ ባሕርን በቃል ትእዛዝ የገሠጽካት ጥልቆችን የዘረጋህ የሚያስፈራውንም ያተምክ ይኸውም በምስጉን ስምህ ነው። ሁሉ ከኃይል ፊት የሚናወጽና የሚንቀጠቀጥ ሆይ ለምስጋና ከፍታ ዳርቻ የለውምና የቁጣ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻህን ከፍ ከፍ ያልክ ነህና ከቁጣ የራቅ
ይቅርታም የበዛ መሐሪ ነህና በሰው ልጆች በደል ላይም የምትመለስ ነህ። አሁንም የጻድቃን አምላክ ሆይ ንስሐን የሠራኸው ለጻድቅ አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብም አይደለምና ወደ እኔ ወደ ኃጢአተኛው ንስሐ ተመለስ እንጂ። ከባሕር አሸዋ ቁጥር ይልቅ በድያለሁና ኃጢአቴም ብዙ ነውና ከበደሌ ብዛት የተነሣ የሰማዩን ከፍታ አይ ዘንድ ላንጋጥጥ አግባቢ አይደለም። በእግር ብረት ደከምኩ፣ ነፍሴን ከኃጢአት አሳርፋት ዘንድ በዚሁም አላረፍኩም። ቁጣህን አነሳስቻለሁና ክፉውንም በፊትህ ሰርቻለሁና ክፉንም ስጠብቅ የማይረባኝንም ሳበዛ አሁንም በልቡናዬ ጉልበት እሰግዳለሁ፣ ያንተን ምሕረት እየለመንኩ። አቤቱ ጌታዬ በደልኩ፣ ኃጢአቴንም እታመናለሁ፣ እማለላለሁ፣ እለምንህም አለሁ። ይቅር በለኝ አቤቱ ይቅር በለኝ፣ ለኃጢአቴም አሳልፈህ አትስጠኝ። ለዘላለምም ክፋቴን አትጠባበቀኝ፣ በምድርም ጥልቅ ውስጥ አትበቀለኝ። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነትህ በእኔ ላይ ይገለጽ ዘንድ አግባቤ ሳይሆን በቸርነትህ ብዛት አዳንከኝ። በሕይወቴ ዘመን ሁሉና በጊዜው ሁሉ አመሰግንሃለሁ። የሰማዮች ሠራዊት ሁሉ አንተን ያመሰግናሉ፣ ለዘላለምም ምስጋና ላንተ ይገባል። አሜን። በእውነት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን።